ሰላም ሰላም ጤና ይስጥልን ተመልካቾቼ፣ ዛሬ ይዤላችሁ የቀረብኩት እጅግ በጣም የሚገርመውን በአሁኑ ሰዓት በዓለማችን ላይ እያነጋገረ ስለሚገኘው ስለ ሆርሙዝ ሰርጥ ነው። ሆርሙዝ ያው እንደምትመለከቱት እጅግ በጣም ወሳኝ የሆነች ጠባብ ቦታ ነች። ከ31 ኪሎ ሜትር እስከ 50 ኪሎ ሜትር ድረስ ብቻ ስፋት ያላት በጣም ጠባብ የሆነች፣ በተለይ ግን የዓለማችን እጅግ በጣም ወሳኝ የንግድ ቀጠና የምታስተናግድ ቦታ ናት። በዓለማችንም 20% የሚሆነው ንግድ የሚከናወንበት አካባቢ ነው። በተለይ የነዳጅ ምርት እጅግ በጣም የሚካሄድበት የሚተላለፍበት መንገድ ነው። እንደምታዩት በቀይ የምታዩቸው በሙሉ መርከቦች ናቸው። በኢራንና በኦማን መካከል ነው የሚታልፈው። ጠባብ ናት፣ 31 ኪሎ ሜትር ናት ስፋቷ። ነገር ግን ከፍተኛ የዓለማችን ገበያ የሚካሄድበት ነው። ይህም እንግዲህ የዓለማችን ገበያ ይዞ የእኛንም የሀገራችንን ተጽዕኖ የፈጠረ የሆርሙዝ ሰርጥ የምትባለዋ ይህችን ትመስላለች ማለት ነው። አመሰግናለሁ ጓደኞቼ፣ መልካም ቀን ይሆንላችሁ። እንግዲህ አሜሪካ በዚህ ነው እየተጫወተች ያለችው ማለት ነው።